ኖ ደግሞ ዛሬ እቺን ተአምረኛ መኪና ላሳያችሁ። እቺ መኪና ወደኛ ገራጅ ስትመጣ የችግሯ መንስኤ የነበረው ላቢያጆ ስትታጠብ ፊውዝ ቦክሱን ከፍተው ፊውዝ ቦክሱ ላይ ውሃ ረሽተውባት ነው ወይ ደግሞ ሲያጡ ሙሉ ፊውዝ ቦክሱን አጥበውት ነውና እስቲ ችግሯን ተመልከቷት። መኪናው ማርሽ ላይ ገብቶ እንኳን ይነሳ ነበር ማለት ነው። ይህ ችግር የተፈጠረው ደግሞ ከስተመራችን ለማሰራት በሚሞክርበት ጊዜ ገመድ ተቀጣጥሎ ነበርና ይሄ ቲሲኤሙን አቃጥሎት ነበር። እንዲሁም የተለያዩ መስመሮችን አቃጥሎ ነበር። ቲሲኤሙን አውጥተን ጠግነን እንዲሁም መስመሮችን በሙሉ በፋብሪካው መልሰን ለከስተመራችን በነበረበት መኪናው በነበረበት አስረክበናል ማለት ነው። እንደምታዩት አሁን ተስተካክሎ ሙሉ ለሙሉ ፈንክሽናል ሆኗል ማለት ነው። እናንተም ሱዙኪ መኪኖች ያሏችሁ በሙሉ በዚህ ነገር ተቸግረናል፣ ፊክስ ሊደረግልን አልቻለም ብላችሁ የምታስቡት ችግር ካለ ወደኛ ይዛችሁ በመምጣት በቀላሉ ፊክስ ልናደርገው እንችላለን። ስራአቶ ሱዙኪዎችን እናመሰግናለን። This is real automotive.